ያማንና ሰራን ቢሆን ፍለጋቸው ቀጥሏል። የሩያ ገዳይ ማን እንደሆነ እያጣሩ ናቸው። በተለይ ደግሞ ሰራን ልጁን ማን እንደወሰደበት ዋነኛ ጥያቄው ነው። ሰራን ቀስ በቀስ እየተሳካለን ነው። አንዴን እያማለላት ነው። ለሷ ፍቅር ሲሰጥና እሷን የሆነ ነገር ለማድረግ ሲሞክር የሚበሳጨውና የሚናድደው በዚህ ደግሞ የሚቀናው እስከንደር ነው። እስከንደር ይህን እያየ እጅግ በጣም ይበሰጫጫል። በአንድ በኩል ሰራን ግን ተስፋ አይቆርጥም። ሰራን እንዴት ልጅ ማሳደግ እንደሚወድ ምናምን ነገር እየነገራን ነበረ። ስለ ያማን መጥፎነት ይነግራታል። እሱ እንደሚያግዛትና እንደሚረዳት ይነግራታል። ሁለቱ ምርጥ ጓደኛሞች እንደሆነ ያስረዳታል። ዛሬ ማታ እራት እንብላ እየተባባሉ ነበረ። ዛሬ ማታ እያለሱ ይጠይቃታል። ይሄ ሀሳብ የመጣው ከሷ ነበረ። አቶ ሰራን እኔ ማውራት ፈልጋለሁ ካንተ ጋር። እስኪ ስለ ያማንም ስለ ጠቅላላ ስላለው ነገር እንነጋገራለን። ስለ ጠላቶቻችን ደካማ ጎን የምናውቀው ብዙ ነገር አለ። በሱ ጉዳይ ብንነጋገርበት አለችው። በጣም ጥሩ በጣም ጥሩ። እና ማታ 2 ሰዓት ይመችሻል? የዛን ሰዓት ጠብቅሻለሁ አላት። ከዛ እሷ በጣም አሪፍ ቆንጆ ሰዓት ምናልባት ቤት ነው የሚሆነው ታውቃለህ፣ እዛ የተረጋጋ ስለሆነ አለችው። የበለጠ እየተደሰተ ነበረ። ሰራን ይህን ሁሉ የሚሆነውን ነገር ለማመን እየከበደው ነው። እስከንደር በድንገት በርቀት ይህን ሁሉ ነገር እያየ ነው። ደግሞ ይሰማል። ምንም እንዳታስቢ ቆንጆ ምግብ ሰርች ነው የማበላሽ፣ የሚጣፍጥ ምግብ እያላን ነበረ። እሷን ብትሆን እጠብቃለሁ እያለችው ነበረ። ስለዚህ 2 ሰዓት ላይ እጠብቅሻለሁ አላት። ማታ እሽን የሚመጣለሁ ብላው ዞር አለች። ዞር ከማለቱ እስከንደር ድንገት እየመጣ ነበረ። ዛሬ ደግሞ በጣም ደስተኛ ሆነሻል፣ ምን ተፈጠረ እያላን ነበረ። ምንም ዝም ብዬ ነው እባክሽ እስከንደር፣ አንተ ብዙ ነገር ታስባለህ፣ ምንም የተለየ የተፈጠረ ነገር የለም ትሏለች። እሺ ደሪንን በተመለከተ መታቂው ነገር አለ እያላን ነበረ። ደሪ ምን ትሆናለች? በሰዓቱ ወደ ቤቷ ትመጣለች። ለምን በምን ነገር ጨቀጭቀኛል አለችው። ከዛ ዛሬ እራት ልትበላ እንደሆነ ነገረችው። ውጭ ወጣ። ከማን ጋር? ከጓደኞቼ ጋር፣ ከቅርብ ወዳጆቼ ጋር አለችው። ኧረ ከጓደኞች ጋር በቃ እያለ ነበረ። እስከንደር እባክህ ልብን እንድሰብረው አታርገኝ፣ አታስገድደኝ እባክህ፣ ደጋግሜ እንድለው አታርገኝ፣ በቃ ነግሬሃለሁ እኮ እያለችው ነበረ። ከዛ እሷ ዞር ከማለቷ እሱ ስልክ ደወለ። ሄለው የሩያን ቤት ከቤት አውጡትና መነግራችሁ ቦታ አድርጉት እያለ ነበረ። በሌላ በኩል ያማንና ላዘው ሆስፒታል ውስጥ ናቸው። እስካሁን ድረስ አሲ ልጇን እንዲህ ናት ብላ አልተቀበለቻትም። ነገር ግን ሕክምና እየተደረገላት ነው። ውስጥ አሲና ጄሱር ደግሞ እየወሩ ናቸው። ጄሱር በመጨረሻም ቻላ ጋር ሊለያይና ያለውን ነገር በሙሉ ሊጨርስ ይፈልጋል። አሲና ላዚ ስለ ልቦና ምክር ያስፈልጋቸዋል። ውስጥ ገብተው ከአንዷ ጋር እየተማከሩ ናቸው። ያማን በሌላ በኩል ደግሞ ከአደም ጋር ተገናኝተዋል። ከዛ ሳልቹክ ፖሊሱን አገኘው። እስካሁን ድረስ የሚያውቀውን ነገር በጥቂቱ እየነገረው ነበረ። አይ ያ ሰውዬ ሩያን ገሏታል ብዬ አላምንም ወንድሜ እያለ ፖሊሱ ግልጽ አረገለት። ያ ራሱን አጥፍቷል የተባለው ሰው እንዳልገደላት እየነገሩ ነበረ። በሌላ በኩል የአሲ አባት አሁንም ቢሆን ሴት ልጁ ላይ ግፊት እያደረገን ያለው እንድታገባ። ማታ እራት እየበላቸው እና አደም አባቱን እያስረዳው ነው። ይሄ ነገር ይቅርብህ እያለው፣ ነገር ግን አባቱ እሺ ብሎ የሚቀበለው አይመስልም። አደም ይቅርብኝ ብሎ ሁሉ ነገር ትቶ እየወጣ ነበረ። በሌላ በኩል ማታ ሲጠበቅ የነበረው የራት ፕሮግራም አለ። አሁን ሃንዴ ከቤት ልትወጣ ነው። ዝንጥ ብላ ልትወጣ ስትል በድንገት እስከንደር አያት። ወዴ ነው እያለ ነበር። ቅድም ወዳልኩ የራት ፕሮግራም እመጣለሁ በቃ ብላ ወጣች። ከዛ ደሪ እስከንደርን እያየችው አጎቴ የት ነው ማየ የምትሄደው አለችው። ጓደኞቿ ጋር ልትበላ ብሎ እየነገራን ነበረ። ያማን በሌላ በኩል ተጠቆመ። ወደ አንድ ጋራዥ ጋር ሄደ። የሩያን መኪና እያገኘው ነበረ። አገኘውና ውስጥ ገባ። መበርበርና መፈተሽ ጀመረ። ዝም ብሎ እየበረበረ እየፈተሸ እያለ የተቆራረጠ ደብዳቤ እያገኘ፣ ነገር ግን የአንገት ሀብል ነበር ያገኘው። ይህ የአንገት ሀብል ደግሞ የደሪን ነበረ። ያማን እንዴት ሊሆን ይችላል እያለ የአንገት ሀብሉን አሻራ እንዳይነካበት በጨርቅ ነገር እያደረገ ወሰደው። ወደ ጋራዡ ቢሮ ገባና መኪና እዚህ አምጥቶ የሚያቅሰው ካለ ብሎ ማጣራት ጀመረ፣ ስም እያነበበ። በመጨረሻም የደሪን ስም እያገኘው ነበረ። ሃንዴ ወደ ሰራን ቤት መጣች። ወደ እሱ ገብታ እየተቀመጠች ነው። እሱ ቆንጆ ራት አዘጋጅቶ ነበር የጠበቃት። ሻማ አብርቶ አሪፍ የሆነ ነገር አዘጋጅቶ ጠበቃት። ከዛም በኋላ እራታቸውን መብላት ጀመሩ። እሷ ደግሞ ያው ምንጊዜም ሎሚ ይበላሉ ራት ከበለውኝ በኋላ ሎሚ በውሃ አምጣልኝ እባክህ አለችው። እሺ ይቻላል ብሎ ዞር አለ። ከዛ እሷ ይህን ጊዜ እሱ ዞር ከማለቱ የሆነ መድኃኒት እሱ የሚጠጣው መጠጥ ውስጥ ልትጨምርበት ነው። ሰራን በአንድ በኩል ሎሚውን በቢላ እየቆረጠ ከዛም በኋላ እየጨመቀ ውስጥ የሎሚ ጭማቂ አይነት ነገር ሰራላት። ይዞላት እየመጣ ነበረ። ገና ከመምጣቱ ፊት ለፊት እሷ መርዝ ያደረገችበት ነገር አንስቶ እየጠጣው ነበር። ቺርስ እየተባባሉ መጠጣታቸውን ቀጠሉ። ያማን ደግሞ አሁን ደሪናት የሩያ ገዳይ ብሎ አምነዋል። ከዛ በኋላ ደሪንን አገኛት። እሷን ሲያገኛት በቀጥታ ወደ ቤተሰቡ ጋር ነበር ይዟት የመጣው። ዛሬ እነ ጉቨን ያ የሚወዱት ቤት ገብተው እራት እየበሉ ናቸው። አደምን መጣ። እንደ ቤተሰብ ሰብሰብ ብሎ እየበሉ ናቸው። በአንድ በኩል ሰራን ደግሞ የሆነ ፊቱ ላይ ላብላብ እየታየ ነበረ። ለመተንፈስ እየከበደው ነበረ። ትንፋሹ እየከበደ ነው። በድንገት መርበትበትና መንቀጥቀጥ ጀመረ። ይህን ጊዜ ነበር አንዴ ከተቀመጠችበት የተነሳችው። ሰራን እንግዲህ ነገሩን ቀለል ባለ መንገድ እንወጣው ምን ታስባለ? ይሄ ነገር ወደሚያስጠላ ነገር እንዲቀየር አልፈልግም። ገባ? እጥር ምጥን ያለች ነው የምትሆነው። እኔ ጠይቃለሁ፣ አንተ ትመልሳለህ እያል ነበር። ምንድነው የምትፈልጊው ከኔ እያል ነበር። ምላሱ በሙሉ እየተሳሰረ ነበረ። ሰራህን
ሰራን እስኪ ዛሬ ለምንድነው መጋዘኑ ጋ የመጣው አለችው። ተረጋጋ እያለች ጠየቀችው። ይኸውልህ ብትዋሸኝ መድኃኒቱ ያጋልጣል እና ተናገር፣ እውነቱን ተናገር። እኔ ምንም አላረገም፣ ከአንተ ጋር ጓደኛ መሆን ብቻ ነው ፈልገው እሺ እያለችው ነበረ። ከዛ እሱ ወደ መጋዘኑ የመጣሁትማ በያማን ምክንያት ነው አላት። በያማን ምክንያት? በጣም ጥሩ በጣም ጥሩ እሺ በያማን ምክንያት። ያማን ምን ሆነ? ይኸውልህ ነገር ቶሎ ብንጨርሰው ለሁለታችንም ቀላል ይሆናል አለችው። ያማንማ ምን ይሆናል ለያማን ብዬ በቃ ያማን ስልክ ሲያወራ ሰማሁት በድንገት እያላት ጫፉን እየነገራን ነበረ። በሌላ በኩል ያማን ቀስ ብሎ ደሪንን አዘናግቶ ይዟት ልሄድ ነው። ብዙ የሚጠይቃት ጥያቄ አለ። አሁን የሩያ ገዳይ የመሰለችው ያሰበውም እሷን ነው። ሰራን እየተርበተበተ ነው ያለው። ያማን ስልክ እያወራ ነበረ። በድንገት ስልክ ላይ ወደ መጋዘኑ ጋር እንደሚሄድ ሰማሁኝ፣ አራሻውንም ሰማሁኝ። ከዛ በኋላ ምን ማድረግ ነበረብኝ? እኔ ሃንዴ ላንቺ ስለማስብ እኮ ነው። ሃንዴ ያማን አሊ ማለት በጣም መጥፎ ሰው ነው። የኔ ቀንደኛ ጠላት ነው እሱ። መጀመሪያ ቤተሰቤን የገዛ ቤተሰቤን በታተነ፣ ከዛ ደግሞ አሁን ያንቺን ቤተሰብ ሊበታተን ነው። እኔ ደግሞ ይህ እንዲሆን በፍጹም አልፈቅድም፣ በጭራሽ አልፈቅድም እያላን ነበረ። መጀመሪያ ልጄን አጣውኝ፣ ጃንን አጣውኝ፣ እሱ መፈለግ አለብኝ እሺ። ከዛ ደግሞ ካላዝና ከቻላ ጋር መጣመር አለብኝ። ይህ ሁሉ ነገር ደግሞ ያማን ዋጋውን ይከፍላል። ይህ ሁሉ ነገር ማሳካት አለብኝ፣ ያማንን ዋጋ ማስከፍል አለብኝ እያላን ነበረ። ደነገጠች። እሺ ለማንኛውም በቃ በእርግጥ ይህ ሁሉ ነገር ጨዋታ ነበረ። የደበከኝ ነገር ካለ እንድትለፈልፍ ነበረ መድኃኒት ያረኩት። አዎ ማለቴ የኔ ቅርኔ እያለችው ነበር። ከዛ ና ተነስ በቃ ይዞ ብላ በቀጥታ ሶፋ ላይ ወሰደችው። ከዛም በኋላ ወገቧን ይዞ ወደ አልጋው ሲጎትታት አብሮ ሶፋ ላይ እየወደቀች ነበረ። እኔ እንግዲህ ለተፈጠረው ነገር ይቅርታ ከመጠየቅ ውጭ ምንም ማድረገው ነገር የለም። በጣም ይቅርታ ተናደብኛል አለችው። በአንቺ ብፈልግ እንኳን አልናደድብሽም። አንቺ አጠገብ ሰሆን እኮ ልቤ በጣም ቶሎ ነው የሚመታው። ምን ሆነሽ ነው? እኔ አንቺ ላይ እንዴት ነው የምናደደው? አልናደድም እያለ ነበር። በቃ ተኛ ብላው እግሩን እያስተካከለችለን ነው። አስተካክላለት ቀና ከማለቷ ዛሬ ደግሞ ጠረንሽ እንዴት ደስ ይላል እያለ ነበር። ደነገጠች። ብዙ ግራ የሚያጋባ ነገር እያሰበች ወጣች። ከወጣች በኋላ ሰራን ብድግ አለ። ሰራን ምንም አልሆነም። እስካሁን ድረስ ያሾፈባን ነበረ። ሰራን ከደቂቃዎች በፊት የሆነውን ነገር ያስታውሳል። ይህም ሃንዴ መድኃኒት ነገር የእሱ መጠጡ ስትጨምር ቢሆነ መስታወት በሚመስል ነገር እያያን ነበረ። አያትና ቶሎ ብሎ ወደ መታጠቢያ ክፍል ገባና ያን መድኃኒት የሚመክትበት ሌላ መከላከያ ነገር መድኃኒት እየዋጠ ነበረ። ይህም መድኃኒት ከዋጠ በኋላ ወደ እሷ ሄደ። ምንም ሳይሆን በመጨረሻም ተመልሶ አሁን እሷን እንድታምነው አረጋት። በሌላ በኩል አላስ ተንበርክኮ ለአሲ ቀለበት እያሰረላን ነው። ለማመን እየከበዳን ነው። ከዚህ ሁሉ ጊዜ በኋላ ተነፋፍቀው በመገናኘታቸው በጣም ደስተኛ ናት። ሁለቱም ይተቃቀፋሉ። ቻላም ብትሆን የጄሱር ነገር በመጨረሻም ዘግቷታል። የጄሱር ነገር አንገሽግሿታል። ነገር ግን አደማውን አጠገባለ ከሱ ጋር እየተላመደች ነው። ቱባ መኪና ውስጥ ሆና ጋደም ብላ ያየቻቸው ነው። በሁለቱ መካከል የሚገርም መሳሳብ ተፈጥሯል። በሌላ በኩል ደሪንና ያማን በቀጥታ ከታክሲ እየወረዱ ናቸው። ወረዱና ማውራት ጀመሩ። ከዛም በኋላ የሩያን ገዳይ እየፈለግኳን ነው ብሎ ነገራት። ሩያን በማጣቱ ምክንያት ምን ያህል እንደተጎዳ እያስረዳን ነበረ። እሷን ብትሆን እናቷ ላይ መናደዷን በአጎቷ ምክንያት ቢሆን እናቷን መቼም ይቀር እንደማትላት እየነገረችው ነበረ። ከዛ በዚህ አጋጣሚ በድንገት እየሳማት እያለ ቀስ ብላ ፈልቅቃ ሽጉጡን ከጀርባ ወጣችበት። ስትወጣበት አምጩ እያላን ነበረ። አምጩ ብዙ ለመናት፣ አልሰጥም እያለችው። ከዛ እሱ የአንገት ሐብሉን አሳያት። ይሄ የአንገት ሐብል ማን ነው አላት። የኔ ስትለው የሩያ ገዳይ አንቺ ነሽ እያላን ነበረ። እንዴት እንደዚህ ትለኛለህ እያለችው እየጠየቀችው በፍጥነት ሽጉጡን ተቀበላትና ደቀነባት እያስፈራራት። አሁን የምንሄድበት ቦታ ካልሄድም ብሎ እያስጨነቃን ነበረ። በሌላ በኩል ጄሱር የፍቺ ወረቀቱ ላይ ፈርሞ ለቻላ ይዞላት እየመጣ ነው። አሁን ሁሉም ነገር ያበቃ ይመስላል። ነገር ግን ይህ ለአላዝ የሚገርም ጊዜ ነው። አላዝ ለአሲ ቀለበት ካሰረላ በኋላና ሴት ልጁን ለመንከባከብ ቃል ከገባ በኋላ የሌላ ሰው ልጅ ብትሆንም በቀጥታ ፊቱን ወደ ሃይማኖትና ወደ ፈጣሪው ለማዞር ነው የወሰነው። አላዝ ከዚህ ቀደም አድርጎት የማያውቀውን ነገር አሁን እያረገን ያለው በቀጥታ ከአደምና ከያማን ጋር ተገናኝተዋል። ወደዛ እምነት ቦታ እየሄደ ጸሎት እያረገ ነበረ። ከዛ ብር ይመለሳሉ። በሌላ በኩል ሰራን ደስ የሚል ምሽት ነው ዛሬ ያሳለፈው። ከእንቅልፉ ከሶፋ ላይ እየተነሳ ነበረ። ድንገት በጧት በርተን ኳኳ። ማን የመጣው ብሎ ሲከፍት አንዴ ናት የመጣችው። እየደነገጠ ይመስላል። አዎ ትመጣለች ብላ አልጠበቅም ነበር። ነገር ግን ትናንትና ስለተፈጠረው ነገር ያው ሳስብ ሰላም አላገኘው ነበረ እያለችው ነው። እንደምትመጪ ባቅ ኖሮ በደንብ ተዘጋጅቼ ቆንጆ ቁርስ አዘጋጅቼ ጠብቀሽ ነበር አላት። እንዲህ ሲላት ፍዘዝ ብላ እያየችው ነበረ። እኔ እንኳን ይቅርታ አልጠየቀ ነበር የመጣሁት አለችው። ማለቴ ከተቀበልከኝ ብላ የሆነ ነገር ሰጠችው። እየሰጠችው እያለ ቶሎ ብሎ እጇን ጎተታትና ወደ ቤት ውስጥ አስገብቶ ግድግዳ ላይ አስደግፎ ከንፈሯን እየሳማን ነበረ። ሁለቱም እሱ እየታገላት እየሳማት እንደዚህ ሲሳሳሙ በድንገት የመጣው እስከንደር ነበረ። በመጨረሻም አንዴ እጇን ለሰራት እንደሰጠችው አድርጎ ነው ያሰበው። ሁለቱም በመካከላቸው በጣም የጠበቀ ፍቅር እንዳለ አይነት አስመስሎ ነበረ ሲሳሳሙ የነበረው። ይህን ጊዜ እስከንደር ሽጉጡን አውጣ እየተበሳጨ እንዴት አንዴ ነኝ እንደዚህ ታደርግብኛለች ብሎ ብዙ እያሰበ ነበረ። በሌላ በኩል እነ ያማን ተሰብስቧል ቤት ውስጥ። እነ ጉቨን አንድ ላይ ሆኖ እያወሩ በድንገት የሆኑ ወንዶች መጡ። ልጃችን አምጡ እያሉ ነበረ። ያ አሲ እንድታገባ የሚፈልገው ሰውዬ መጥቶ ብዙ ወንድ
ሰብስበው በር ክፈቱ እያለ ነበረ። ከነሱ ጋር ንትርኩስ ገቡ። ያማን በቀጥታ ወደ ውጭ ወጣ። ሁሉም ወደ ውጭ ወጥቶ ሽጉጡን እያነጣጠረ ነበረ። ሰውዬ ይዟቸው የመጡ ወንዶች ትልቅ ወንዶች ናቸው። የአሲም አባት ይገኝበታል፣ ካላመጣችሁ ቡሽራን እያሉ ነበረ። በዚህ ምክንያት ጸብ ሲፈጠር ጉቨን መሃል እየገባ አስሬ ሲገላገል፣ ያማንም ሲገላገል፣ ጉቨን በድንገት ሁሴን የሚባለውን ሰውዬ ፊቱን እየመታው ነበረ። የሚያወራው ነገር ስለሚያበሳጭ በድንገት የአሲ አባት ወይም የአደም አባት እዚህ ጋር እየታመመ ነው ያለው። ታሞ ተዝለፍልፎ ይወድቃል። በሌላ በኩል ሰራንና አንዴ ተሳስመው ከጨረሱ በኋላ አሁን ቁርስ ነገር ላዘጋጅልሽ እያለ አይ ቤል ይሻላል ብላ ተነሳች። ምን ችግር አለው? ህይወት እኮ አጭር ነው። አንድ ያረል የምኖረው ይቅርታሽን ተቀብየዋለሁ። ይቅርታ የጠየቅሽበትን መንገድ የሚገርም ነው ስለነበር ይሁን ለሰማኔ የያማን ነገር ግራ አጋብቶኛል። ግራ ስላጋባኝ ነገሮችን ለማስተካከል ነበር የመጣሁት እያለችው ነበረ። እንደሱማ አትፍሪ እያላን ነበር። እሷ እንደዚህ ስትርበተበት ሊስማት ወደ ከንፈሯ ሲጠጋ ድንገት ተደወለላት። የደወለላት ደግሞ እስከንደር ነበር። ሄለው አንዴ ደሪን ከትላንትና ማታ ጀምሮ ቤት አልመጣችም እያለ ነበር። የት ትሄዳለች? ልትሄድ ትችላለች። ያው የተለመደ የጫካ ቤት ነው የምትሄደው ስትለው ነበረ። አይደለም እዛ አልሄደችም፣ ቼክ አድርጌያለሁ አልሄደችም ይላታል። መጣሁኝ ብላ ልትወጣ ነው። በሌላ በኩል የአዳም አባቷንም እንደተዘረረ ነው ጉቨን። እሱን ለማንቃት እየሞከሩ ናቸው። በድንገት አምቡላንስ መጣ። ሰዎቹ እንደበጠበጧቸው እና እነሱ ምንም እንዳላጠፉ እና ያማን ይናገራሉ። ከሰውየው ጋር የመጡት ወንዶች ይቅርታ እየጠየቁ እየሄዱ ሳልቹክ ድንገት መጣ። ይሄ ነው አመፅና ብጥብጥ የፈጠረው ብለው ከሰውት እንዲታሰር እንዲወሰድ እያደረጉ ናቸው። ያማን ደሪንን ደብቋታል። የደበቃት የጄሱር ቤት ነው። በሩን ክፈቱልኝ ብላ እየደበደበችና እየጮች ነው። ጄሱር በርጋ ቆሞ ተረጋጊ እያላን ነው አስሬ ወደ ያማን እየደወለ። ያማን ደግሞ ጄሱር ሲደውልለት ትንሽ ቢዚ ስለነበረ ከነ አደም ጋር ስለነበረ ስልኩን የሚያነሳበት ሁኔታ አልተመቻቸለትም። ሰራን አሁንም ከቤት አልወጣም። ቤቱን እያስተካከለ ነው። በድንገት ደግሞ በር ተንኳኳ። ሲከፍተው የመጡት ነስሊሃን፣ አላዝ እንዲሁም አሲ ናቸው። ከዛም በኋላ ሰራን እንዴ የልጅን ይዛችሁ ሊመጣችሁ ሳልጠራችሁ ደስ ሲል ንግቡ እያላችሁ አስገባቸው። አሁን እና አላዝ ያሉበት ሁኔታ ደህንነታቸው አስጊ ስለሆነ እዚህ ቢሆኑ ተመራጭ እንደሆነ እየነገሩን ነበረ። እሱም ፈቀደ። እንዲገቡ እያደረገ ነበረ። አንዴ ቤት መታለች። ደሪን ጋር በተደጋጋሚ ደወልኩ፣ ነገር ግን አታነሳምች። ልጅ የገብታ ነው እያለች እያማረሽ ነበር። እስከንዲያር ደግሞ እንዴት ትላንትና ማታ አንቺ ራስሽን ነበርሽ? ምን ለምንድን ነው ጥያቄ የምትጠይቂኝ? አንቺ ብትኖሪ ኖሮ እኮ እንደዚህን ጥያቄ አይጠይቅኝም ነበረ። የምን ጥያቄ ነው የምትጠይቅኝ እያላን ነበር። መጠጡን እየጠጣ ምን ማለት ነው? ምን ማለት እስከንድር ትለዋለች። አይደለም ሴት ልጅሽን መጠበቅ ምናምን ነገር የአንቺ ኃላፊነት ነው። እየደወለሽ ቼክ ማድረግ የገባሽ የትወጣሽ እያልሽ ቼክ ማድረግ ነበረብሽ እያለ ነበር። ምን ማድረግ አለብኝ ከዚህ በላይ? እሷ እኮ ትልቅ ልጅ ናት እኮ አይደል እንዲህ እያለችው ነበረ። ልክ ነሽ ይላታል። እስከንደር ዛሬ ምን ሆናል? ደሪንን ፈልጋት ወይ ያማን ጋር ትሆናለች ወይ ወስዷት ይሆናል። የሆነ ነገር እናርግ እያለችው ነበረ። ያማን የሆነ ነገር ካላረገች እስኪ ሌላ ትኩረትሽን የሚስብ ምንም ነገር የለም ማለት ነው። ምንድን ነው እስኪ እያላት ተቀመጠ። አንተ ቆይ ለምን እንደዚህ ተረጋጋው? እንዴት እንደዚህ ልትረጋጋ ትችላለህ? ብላ እየጠየቀችው ነበረ። ግርም ብሎ ይመለከታታል። እናት መሆን አልቻልሽም የሚለው ወቀሳ ተጀምሯል። እንዲህ እያላት እየወቀሳን ነበር። ችግሩ አንቺ ነሽ እያላን ነው። እየዋሸሽኝ ነው አላት። ትላንትና ማታ የት እንደነበርሽ አልነገርሽኝም እያላን ነበረ። ከጀርባ አንድ ቀንም እንኳን ደስ ታደርጊያለሽ ብዬ አልጠበኩም ነበር ይላታል። ስሜት የሚሰጥ ነገር አታወራ ብላ ዞራለች። ስሜት የሚሰጥ ነገር እያወራው እንደሆነማ በደንብ ነው የምታውቂው እያላን ነበረ። ይኸውልሽ ከሰራን ጋር እንደነበርሽ ከሱ ጋር እንደሆንሽ አውቃለሁ። ስከታተልሽ ነበረ። ምን እንዳረጋችሁ አውቃለሁ። ግን ይሉ ነገር ተደብቆ ማድረግ ለምን አስፈለገ? አንቺ ስለኛ ምንም አይነት ግድ የለሽም ማለት ነው። ስለ ልጅሽ አታስቢም፣ ስለ ልጅሽም ግድ የለም። ነገር ግን አንቺ ስለ ሞተው ልጅሽ ነው የምታስቢው። ሲጀመር ለሞተው ልጅሽ ብቻ ነው የምትጨነቂው። ሲጀመር ደሪን እንድትወለድ ያደረግሻት ልጅሽ ኢምሬን ለማዳን ብለሽ ነበረ። ሌላ ምንም ነገር የለውም እያላን ነበረ። እንዴት አይነት ራስ ወዳድ እንደሆነች እየነገራት እንደዚህ ልትለኛ ትችልም እያለችው ነበረ። ያሳዝናል። ይኸውልሽ በፍርድ ፊት ትቆሚያለሽ፣ ላለሽ ሰብአዊነትና እናትነት ትጠይቂበታለሽ አላት። አዎ ልክ ነህ። ሰብአዊነቱን እንኳን ቶ ምን ነው የምታወሪው እስከንደር? አዎ በእናትነት እንኳን አልተሳካልኝም፣ አልሆንልኝም ታውቃለህ። ነገር ግን ሰብአዊነት ምናምን የምትለው ነገር ቶ እያለችው ድንገት ህፃኑ ጃን መጣ። ሲመጣ እሱን እያቀፈች ሰላም እያለችው ነበረ። በሌላ በኩል ደሪናውንም ቢሆን የጄሱር ቤት ናት እየበጠበጠች ድንገት ያማን መጣ። ሊያረጋጋት እየታገለ ነው። ከዛም የሩያን መኪና ወስደሽ ነበር አላት። ወረቀት ላይ የእሷ ስም ተመዝግቧል አሳያት። ሊያጠምዱኝ እየሞከሩ ነው እያለች ነው። እንዴት ልመንሽ እያላን ነው። ሁለቱ በዚህ ምክንያት ይነታረካሉ፣ ይጨቃጨቃሉ። ጄሱር ደግሞ ቆይኔ ላረጋጋት ብሎ ሊገባ ነው። በአንድ በኩል እና አደም አባታቸውን ይዘው ሆስፒታል መጡም። አላዝ ደግሞ ሴት ልጁን ወይም ደግሞ እያሳደጋት ያለውን ለአሴ የደበቃትን ልጅ እንዲሁም አሴን ይዞ መጥተዋል። አላዝ እየተጨነቀ ነው ያለው። ቅርብ ጊዜ አሌቭ እየደወለችለት እያስቸገረችው ነው እና እንገናኝ ያለችው። ነስሊያና ሳራን ደግሞ ሳሎን ቁጭ ብለው እያወሩ ነበር። በድንገት በር ተንኳኳ። በሩን ሲከፍት የመጣችው አንዴ ነበረች። ሳራን በጣም ላስቸኳይ ጉዳይ ፈልጋለሁ ብላ ስትገባ አንዴ ነስሊያንን ስታያት በጣም ይቅርታ ስትል ነበረ። እየወጣኝ ነበር ትላለች ነስሊያን። ይቅርታ መውጣት አለብኝ ብላ አንዴ እየወጣች ነበረ። ሳራን ቶሎ ይከተላታል። አንዴ ቆይ አንዴ ስሚኛ እያላን ነበር። መምጣት ትክክል አልነበርም ትላለች። እንደዚህ አታስበያ፣ እንደዛ አይደለም እንደምታስበ አይደለም አላት። ከዚህ በኋላ አያገባኝም ዞር በል ከመንገዴ ብሎ ትሄድ ነበር። አንዴ ጊዜ ልጄና የልጅ ልጄ ውስጥ ናቸው ያሉት እና ያው ጥሩ ቦታ እስከሚያገኙ ድረስ እዚህ መጥተው ነው ቢያንስ ለዛሬ እና ማንም የለም እሺ እያላን ነበር። እኮ ልክ ነህ፣ ቤተሰብ መጀመሪያ ይቀድማል፣ እኔ የምለው ነበረ አለችው። ደሪን
እንዳልመጣች ትላነግረሽኝ ነበረ እንዴት ሆነች ይላታል። አዎ አልመጣችም እስካሁን ድረስ ዛሬም አልመጣችም። ይሄ ያማን የሚባል ልጅ ሊያሳብደን ነው፣ የሆነ ነገር ማድረግ አለብን ስትል ነበር። በድንገት ነስሊያን መጣች። ከአፏ እንቅስቃሴ የተረዳቸው አንዴ እያወራች የነበረችው ስለ ያማን ነው። ነስሊያን ገብቷታል። አንዴ ደግሞ ያማንን በተመለከተ የሆነ ነገር እናርግ ብላ ተናግራ ዞር ከማለቷ ነስሊያን አየቻት። ነስሊያን እሷ ተገለማመጡ። አንዴ ቶሎ መኪና ውስጥ ገብታ እየተንቀሳቀሰች ነው። ነስሊያን ወደ ውስጥ እንደገባች ሰራን ስለማን ነው የምታወራው? ስለ ያማን ነው ስትለው ነበረ። አዎ ስለ ያማን ነው፣ ግን ሆስፒታል ውስጥ ከዚህ በኋላ እንዳይመጣ እያለች እያስጠነቀቀች ነው ሲላን ነበረ። ስማ ያን ሆስፒታል ቤቴን ድጋሚ ያገኘዋለሁ ሰራን አለችው። ከዛ ውስጥ እንዴት ሆኖ ይሄ የማይመስል ነገር ነው እያላን ነበረ። እሱን እኔ ያሳያለሁ እሺ እያለችው ነው። ደሬን በሌላ በኩል ሊያጠምዱኝ እየሞከሩ ነው፣ እኔ ለምን ብዬ ሩያን ተኩሼ እገላታለሁ እያለች ስለ ሃንዴ እንዲሁም ስለ እስከንዳር እየነገረች ነው። እንዲያምናት ብቻ ነው የምትፈልገው። እሱ ግን ለማመን በጣም የቸገረው ይመስላል። አላስ ከአሊቭ ጋር ተገናኝተዋል። አሊቭ ነበረቻችን ህጻን ልጅ ይዛለት የመጣችው። ህጻን ልጇ እናቷ እስር ቤት ገብታ አባትየው ደግሞ ሱሰኛ ስለነበር ነው ለጊዜው በሚል ምክንያት ለአላዝ የተሰጠችው። ነገር ግን አሁን አሊቭ መታ እናቷ ከእስር ቤት ተፈታለች። እንደተፈታች ልጄን አምጡልኝ እያለች ነው። ምንድነው የምናረገው እያለችው ነበረ። ብዙ አስጨነቀችው። አላዝ በጣም የመጨረሻ እየተጨነቀ መጣ። ከዛ ተመልሶ ያለችውን ነገር ሰምቶ ወደ ቤት ይገባል። የራሴ መፍትሄ ያለኝ በራሴ መንገድ ነገሩን እፈተዋለሁ ብሎ እየተናገረ ነበረ። ወዲያው ዞር እያለ ነው ያለው። አላዝ ግን መጨናነቁ እንደቀጠለ ነው። ከዛ በኋላ ሊያስብበት ወጣ እያለ ነበረ። በሌላ በኩል ደሬን ቤት መታለች። ደሬን ቤት ስመጣ ከእናቷ አንዴ ጋር እየተፋጠጠች ነው። ወደሽኝ አታቂም፣ እንደ ጠላትሽ ነው የምትቆጥሪኝ እያለቻት ነበረ። የሩያ ገዳይ አንቺ እንደሆንሽ አውቃለሁ አለቻት። በዚህ ምክንያት ሃንዴ ደንግጣ እያየቻት ነበረ። ሃንዴ እዚህ ጋር ለመሸምጠጥ ስትሞክር ወዲያው ነበረ ደሬን ሌላ ሳይሽ ብላ ወደ እስከንደር ቢሮ የገባችው። ካዝናውን ከፈተችው። ፓስዋርዱን ንገሪኝ ብላ ከፈተችው በኋላ ውስጡ ብዙ ማስረጃ አለ። ብዙ ነገር ሩያ በአንዴ እንደተገደለች የሚያሳይ ደግሞ ማስረጃ አለ። ደሬን እነዚህ ማስረጃዎች ልቅም አርጋ ልትወስዳቸው ነው። በድንገት ግን ሃንዴ የሆነ ማስረጃ ጠረጴዛ ላይ አገኘች። ፍለሽ ነው እሱ። ላፕቶፕ ላይ ሰክታ አየችው። ስታየው ልጇ ኢምሬ ከደሬን ጋር ከዓመታቶች በፊት ያደረገው ንግግር ነበረ። ይህም ደግሞ በራሴ መሞት ፈልጋለሁ እያላን ነበር። ስለዚህ ምንም አይነት ነገር አስተዋጽኦ እንዳታደርግልኝ እያላን ነበረ። ጉበትም እንዳሰጭኝ እያላን ነበረ። እሷ ደግሞ እናቴ ትጠላኛለች ይቅርብኝ ብትለው እምቢ እያላን ነበረ። አሁን ደሬን ፖሊስ ጣቢያ መታ ያጋጠማትን ነገር ልትናገር ነው። በአንድ በኩል ደግሞ አሲን በግድል ላይ ያጋባት የነበረው ሁሴን የሚባሉ ሰውዬ በፖሊስ ምርመራ ተደርጎበት ሊወጣ ነው። ነገር ግን ያማን መጥቶ እያስፈራረው ነበረ። ከዚህ በኋላ በጭራሽ አሲ አጠገብ እንዳደርስ ብሎ እያስፈራረው ነበረ። ደሬን ማስረጃውን ይዛ ፖሊስ ጣቢያ መታለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ